እንዴ አይናው ተመልከቱት እንደዚህ ማድረግ ይቻላል ሐሳባችሁ ኮሜንት ላይ አያ እሺ ብላችሁ እስማ አወልዶ ፈስቅዱስ ስጠኝ እሱ የኔ ነው እሸረፍ በልና በስነ ስርዓትና ወለታና ደከኝ በእውነት አይናው ኪስ ከተቻ ወክ አረጋለሁ ከዚህ ታዲያ ምን ላድርግ እንዴ ላሳይ ቁጭ በልማ እሺ ወታደረተ ላሳይ አራ ቁጭ በል እውነት ላሳይ እንዴ ላሳየው ምንድነው ችግሩ ምን ላድርግ ቁጭ በል እየረበሸኝ ያለው እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ ይሄንን ተው አንተ ይሄንን እዚህ አስቀምጥ አረ ተክሌ ተው ክራንቹን ያወጣብኛል እኮ የምታወሩት ሐሳብ የላችሁም አልቋል ሐሳባችሁ መቼ ስለሌላ ነገር ነው የሚያወራው ስለዚህ ተክለ ሃይማኖትም አንተም ዝም በል አንተ ምን እንደሆነ ስላለባበሴ ላይ ለምን ጊዜ ተወስዳለህ ማይንድን ኤክስፕሎር አድርግ this is fertile mind this is ያ አሁን አየሁ እኔ አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አሁን እኔ አንተ ስለ ልብሱ ምንም አይመለከትም ስለ ሐሳቡ አይመለከተውም ለምን ይመለከተዋል በቃ ቁጭ በል ወታደር አይደለም አይደለም እሺ ፕራክቲካሊ እንዲህ ያሳየው በእውነት ላሳይ እንደላልሽ ቁጭ በል ምንም ችግር የለውም ማንንም ማሳየት አይጠበቅም ስናደር ተኩሼ ባህሩን ማጀት አለብኝ እሺ ይሄ ልሰብረው አረ በእናትህ እንዴት ይብረድልኝ እሺ ወይ ትንሽ ቁጭ በል እኮ እንዴ ምትበርድልህ እኮ ነው ጉድ ነው ዛሬ በቃ ቁጭ አሁን ቁጭ እኛ ከናንተ ብዙ እንጠብቃለን ሁለታችሁ የኢትዮጵያ ህዝብ ሚዲያውም የግረኛ ተመልካቾች ሐሳባችሁ እኔ ክራንች አንስቶ ኮሊ መታይ ነው እኮ በጭራሽ ይሄ ክራንች ስመራ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን በትክክል አሁን እየሰማኝ ደሜነ ስለኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ እሺ አሁን አንዴ ቆይ አቁሙ ታይም አውት ስለዚህ እንትን እንበል እንነጋገር በቃ በጣም ሐሳብ ነው አይንካኝ ጭንቅላቴን ኤክስፕሎት አድርግ ቻሌንጅ በእውቀት ላይ ከዚህ በኋላ አትነሳም እርግጠኛ አልነሳም ይሁን ብርሃን በጨለማ ያበራል ጨለማው ማላሸነፈው ለማውጣት ኢንተርቪውን እንድንቀጥ ገልጻለሁ ነው ያለንሳ ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል እሺ አልነሳም ግን እውቀት ላይ ተመስረተ ጥያቄ ጠይቀኝ አንደኛው የደብተራ ጥያቄ ጠይቀኝ እውቀት ላይ ተመስረተ ነገር ጠይቀኝ ይገባል enlightenment I am full of knowledge ተቀርቶ የማልቅ እውቀት አለኝ እንደ አባይ ወንዝ የሚቀዳው ምን ተምረሃል ለምሳሌ የደም ልጅ አባየው ማስተርስ 3 ማስተርስ ዲግሪ ያለው ማስረጃ ደግሞ እንዳትለኝ በምን በሊደርሺፕ አንደኛ በቢዝነስ አድሚኒስትሬሽን ሁለተኛ በኢኮኖሚክስ ከኢንዲራ ጋንዲ ዩኒቨርሲቲ ሊደርሺፕ ከሊድ ስታር ዩኒቨርሲቲ ከአሽላንድ አሜሪካ ካለ ዩኒቨርሲቲ ጋር በመተባበር እንደገና ደግሞ ቢዝነስ አድሚኒስትሬሽን ከሊድ ስታር ዩኒቨርሲቲ ከዶክተር አብይና ከለማ መገርሳ ጋር ማስተርሳችን አንድ ላይ ተማርነው እኔ የመጀመሪያው ባች ሲሆን ክቡር ጠቅላይ ሚኒስትሩና ለማ መገርሳ ሁለተኛ ባች ናቸው መጽሔቱ እንደውም ቦርሳዬ ውስጥ መኪና ውስጥ አለ ሰው ተላክ ሄዶ ማምጣት ይችላል አንድ ላይ ተመረቀ ነው ኤፍቢኤስ 6 ኪሎ ግቢ ሁለት ዲግሪዎች አሉ በትምህርት አስተዳደር ከ6 ኪሎ ከአዲ ማታ አይደለም ቀን የተማርኩት በግሬድ በከፍተኛ ማድረግ የተመረኩት ከ6 ኪሎ አዲስ አበባ ዩኒቨርሲቲ እንደገና ደግሞ ቢዝነስ አድሚኒስትሬሽን ከኮሜርስ አዲስ አበባ ዩኒቨርሲቲ ዲግሪ አለኝ አንድ ዲፕሎማ አለኝ ከአምቦ እርሻ ኮሌጅ በአጠቃላይ እርሻ ዲፕሎማ አለኝ የተለያዩ ሰርቲፊኬቶች ሰልጥኛለሁ እየሰማኝ ያለው አሁን አለኝ አልካቸው የተለያዩ ቤቴ 5000 መጽሐፍ አለ ቤቴ መጽሐፍ ጠቧል እንዳንተ 3 መጽሐፍ አይደለም መርዳት አለኝ ከታሪክ ጀምሮ ከሳይንስ ጀምሮ ከቴክኖሎጂ ጀምሮ ከልቦለድ ጀምሮ ከመጽሐፍ ቅዱስ ጀምሮ ከቁርአን ጀምሮ ሁሉ መጽሐፍ ድሬ ትራስ አይደለም ማረጋው ሳነብ ነው ማድረው የሆነ ጀነራል ቢሮ ውስጥ ሆኖ እኮ ነው የምትመስለው ስማ ወንጀል አለብህ ወንጀል ታለለበት እንዲህ አይነት አለባበስን የመከላከያን የተከበረውን አለባበስ ከሀገር ከተልኮ ውጪ ለብሰው የሚገኙ ምን ተልኮአለኝ ነው ተልኮአለ መከላከያ እሱን ሰጥቶ ነው መከላከያ ይሄን ለብሶ የመከላከያ ኢትዮጵያን አርሚ ይላል አልነግርም ታዲያ እኔ ኢትዮጵያ ወታደር አይደለም እንዴ የኢየሱስም ወታደር ነኝ ኢትዮጵያ ወታደር ነኝ የግዴታ
ሚሊተሪ ስትራክቸር ውስጥ አይደለም። ሀገሬን ከባዳ የምጠብቅ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና ማስከብር በየትኛውም ጊዜ የኢትዮጵያ ወታደር ነኝ። የኢየሱስም ወታደር ነኝ። ማወቅ መቻል አለብህ። የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ። እኔ ሁለቱም ነኝ። ምን ልበል? ይሄ የኢትዮጵያ ወታደር ነው። የኢየሱስን የራስ ጉዳይ። የኢትዮጵያ ወታደር ነኝ እኮ አልኩ። አይ አም ዳርሚ አንተ እናትና አባት ሳይወለዱ እስኪ አሳየኝ መታወቂያህን። መከላከያ ነው የሚል አሳየኝ። ያን መርማሪ ፖሊስ ተውን ካሳያል በሙያዬ አሁን እኔ መርማሪ ነኝ። ስላንተ ላውቅና ስላንተ ልጠይቅ ነው። እሺ ታልደነገጥክ ላሳየህ። እሺ ፎቶውን ወስዳለሁ እንዳትለኝ። አይ እሺ እኔ ለየው ቢያዝ እኔ የኢትዮጵያ ወታደር ነኝ። at any time at any place እኔ መታወቂያ ላሳይ አይደለም እንዳደነግጥ። እኔ እናትና አባት ሳይዋጉ ኤርትራ ላይ ከሻቢያና ከወያኔ ጋር የተፋለምኩ ነኝ ብዬ ብልህ ብዙ ላይ ገባ ይችላል። ብዛት ይዝሚ የቱ ጋር ያለው ይሄ ፊት እኔ እኮ የሚገርመኝ እኔ አንተ አይደለም። እሺ አምጣው ላሳይ። ሌላ ላውጣልህ። ምን ነው ተከልክለው? አንተ አይደለም። እንዴት አድርጌ ላሳይ? ሌላ ላሳይ። ቆይ ይሄ እኮ በዚህ በህግ ማስከበሩ ጊዜ ተለብሶ የነበረውና በህግ ማስከበሩ ጠይቀኛ ዶክተር አለሙ ሲሜ ጋር ይሄ በቅርቡ ከዶክተር ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ? አየው ለምን ለበስክ አይደለም ለምን ለበስክ አይደል እያልከኛል? በምክንያት እኮ ለምን ለበስክ እያልከኝ ነው አይደል? ቆይልህ እንዲህ እኮ ቁጭ በልሽ አረፍ በል። አይደለም ለምን ለበስክ እያልከኝ ነው አይደል? ከውጭ ሀገር ዴሌጌሽን ጋር ኮፍያውን አውልቀኝ አረፍ በል አይደለም ላሳይህ አረፍ አይደለም አልኩ። ምክንያታዊ ጥያቄ ነው። እንካየው ይሄው አየው ታው እዚህ ጠባብ ስቱዲዮ ውስጥ ነው ከዓለም ዴሌጌትስ ጋር ከጀነራሎች ጋር እንዴት ለብሼ እንደምታይ እንድታይ ፈልጌ ነው። የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለብሰውማ በአካል ያያየው በፎቶ ታሳየኛለህ። አንተ መርማሪ ነህ፣ ፖሊስ ነህ ወይስ ፍርድ ቤት ነህ ወይስ ተመልካቾች አንድ ነገር ይግባኝ። ለብሰው ፎቶ አብረህ ከባለስልጣን ጋር የተነሳው ለምን ታሳየኛለህ? ልብስ ነው። እኔ ልቤ ነው ወታደር ልቤ ነው። ኢትዮጵያን አርሚ ይላል ይሄ ስማ ልቤ ግንባሬ አይታይም። ሂደዛ ስማ ሂደዛ ሰው ላይ በትር ታነሳለህ። ህግ ላስከብርበት ነው እንደያለ አነሳም። ሂድ ማዛቀው ቆይ አንተ ሰውዬ አሁን ገብቷል ወይስ መልስ አልተመለሰልህም? እኔ እንዴት አድርጌ ላሳይ? እሺ አሁን ቁጭ በል። ምንም አይነት መልስ ለብሰው ፎቶ ታሳየኛለህ እንዴ? እኔ በአካል እኮ ለብሰህ እያየሁህ ነው። ህጋዊነትህን አረጋግጥ። መከላከያ ነህ ወይ ነው የተባልከው? አንተ ከባለስልጣናት ጋር የተከጋጠገው ሚስጥር ነው። አሁን ለምሳሌ ባስ ላይ በምገባበት ጊዜ መታወቂያ ብታሳይ ያስከፍሏል፣ ቅድሚያ ይሰጠዋል እንጂ ይሄን ተለበስክ ግን መታወቂያ ማሳየት አይጠብቅብህም። እየሰማኝ ነው? መከላከያ ለሆነ ነው። እየሰማኝ ነው ወይ? አንተ መከላከያ አይደለም። እኔ አንተን ሳቀ አደባባይ ላይ አሁን አንተ ስቱዲዮ አይደለም ይሄ ፒኤሙ ባለበት ጀነራል ባጫ እነ ጀነራል ማነው ሹማደት አሉበት እነ ፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄን ለብሼ ነው ያለው። ስለዚህ ምን አፕሩቫል እንድሰጥ ነው ፈልገው? ከዚህ በለጠ ምን አፕሩቫል እንድሰጥ ነው ፈልገው? የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው። ይሄን ልብስ እንዳንተ አላሳይም እኮ አልኩ። ይሄን ልብስ አርቲስቶች በህግ ማስከበሩ ጊዜ ለብሰውት ዘፍነዋል። እሺ አርቲስት ነው ብለህ ያዘው። ወታደር ዘላታ አስተማገ ዘየ ከአይሮፕላን ወርድና ገባላ። እውነቴን ነው የምሬን ነው።